ምን ላደርግልህ ትፈልጋለህ ብሎ ጠየቀኝ። አንተ እግዚአብሔርን የምታመልክ አስተዋይ ሰው እንደሆንክ ሰምቼ የቅዱስ ጳውሎስን ሳታቋርጡ ጸልዩ የሚለውን ቃል ትርጉሙን እንድታብራራልኝ መጣሁ። በእግዚአብሔር ስም እጠይቅሃለሁ። እንዴት ያለማቋረጥ መጸለይ ይቻላል? ይህን ለማወቅ በጣም ጓጉቻለሁ። እናም በምንም መንገድ ልረዳው አልቻልኩም አልኩት። ይህ የከበረ አባትም ላፍታ ዝም ብሎ በትኩረት ከተመለከተኝ በኋላ የማይቋረጥ የውስጥ ጸሎት፣ ቀጣይነት ያለው ምኞትና የሰው መንፈስ ለአምላኩ ያለው መሻት ነው። በዚህ ጣፋጭ ልምምድ ውስጥ ስኬታማ ለመሆን እግዚአብሔርን መጠየቅ ያስፈልጋል። ያለማቋረጥ እንድትጸልይ እሱ ያስተምርሃል። አዘውትረህና አጥብቀህ ጸልይ እና ጸሎት ራሱ ይህን ምስጢር ይገልጥልሃል። እንዴት ቀጣይነት ያለው ሊሆን እንደሚችል ያሳይሃል። ነገር ግን ጊዜ ይወስዳል አለኝ። ይህንንም ብሎ አገልጋዮቹን ምግብ እንዲሰጡኝ አዘዘ። ለመንገድ የሚሆን ገንዘብ ሰጠኝና አሰናበተኝ። ነገር ግን የማያቋርጥ ጸሎትን አላብራራልኝም። እንደገና ሄድኩኝ፣ አሰብኩ፣ አነበብኩ እናም ተመሰጥኩ። ነገር ግን ያስተዋዩ ሰው ቃላት ሊገባኝ አልቻለም። እናም የኔ የመረዳት ፍላጎት በጣም ከፍተኛ ከመሆኑ የተነሳ እንቅልፍ መተኛት እንኳን አልቻልኩም። ወደ 200 ኪሎ ሜትር ያህል ጉዞዬን ቀጠልኩና ከዚያም ራሴን በአንድ ትልቅ የግዛት ከተማ ውስጥ አገኘሁት። በዛ አንድ ገዳም አየሁ። ባረፍኩበትም የእንግዶች ማረፊያ የገዳሙ አበምኔት በጣም ደግ፣ ጨዋ እና እንግዶችን የሚቀበል እንደሆነ ሰማሁ። ወደ እሱ ሄድኩ እና ሞቅ ባለ ስሜት ተቀብሎ ምግብና መጠጥ ግብዣ አቀረበልኝና አንዳንድ መጠጦችንም ሰጠኝ። ክቡር አባት ምግብና መጠጥ አያስፈልገኝም፣ ነገር ግን መዳኔን እንዴት መፈጸም እንዳለብኝ ለማወቅ መንፈሳዊ ምክር እንድትሰጠኝ እፈልጋለሁ አልኩት። የመዳንን ስራ መልካም፣ ትእዛዛትን ጠብቅ፣ ወደ እግዚአብሔርም ጸልይ ትድናለህ አለኝ። ያለማቋረጥ መጸለይ እንደሚያስፈልግ ሰምቻለሁ። ነገር ግን እኔ ያለማቋረጥ እንዴት መጸለይ እንዳለብኝ አላውቅም እና ያለማቋረጥ ጸሎት ምን ማለት እንደሆነ እንኳን መረዳት አልቻልኩም። እባክህ ይህንን አስረዳኝ ውድ አባቴ አልኩት። ይህን እንዴት ግልጽ ማድረግ እንደምችል አላውቅም ወንድም፣ ግን ቆይ ማብራሪያ ያለው መጽሐፍ አለኝ አለና ሄዶ የቅዱስ ዲሜጥሮስን ለውስጣዊ ሰው የተሰጠ መንፈሳዊ መመሪያ ቅጂ አመጣልኝና የትኛውን ገጽ ማንበብ እንዳለብኝ ጠቆመኝ። እኔም የሚቀጥለውን ማንበብ ጀመርኩ። የሐዋርያውን ሳታቋርጡ ጸልዩ የሚለውን ቃል የህሊና ጸሎት አድርገን ልንረዳው እንደሚገባ፣ እንዲሁም ህሊና ሳያቋርጥ ወደ አምላክ ሊያስብ ሊያተኩርና ከሱ ጋር ስለሚኖረው አንድነት ሊያስብ እንደሚችል አነበብኩ። እባክህ አባ፣ ህሊና ሁልጊዜ እንዴት ሳይረበሽ ያለማቋረጥ መጸለይ እንደሚችል አስረዳኝ። እንዴት ህሊና ሁሌ ወደ እግዚአብሔር ሊሰበሰብ ይችላል? ሀሳብ ሳይሰረቅ ያለማቋረጥ መጸለይስ? እግዚአብሔር ራሱ ካልገለጠው በቀር ይህን ለመረዳት በጣም አስቸጋሪ ነው አለኝ ታላቁ አባት በግልጽ ሳይነግረኝ።